መጨረሻ ቃል ያለችኝ ሌላ ነገር ሳይሆን በቃ ትምህርቴን እንዳላቋርጥና እነዚህ ልጆች ከኔ ሌላ ሰው እንደሌላቸው በቃ እነዚህ ልጆች እንደማሳድግ ነው ብላኝ ሄደችው። መጨረሻው ቀን ማለት ነው። አይዞህ እናት ላለማልቀስ በጣም እናት ሆስፒታል እያለች የነበረውን ስቃይ ምናምን እስቲ ትንሽ ንገረን ካሊድ። አይ ነው በጣም ሀዘን ላይ በጣም ብዙ ውስጥ ብዙ ነገር አለ፣ ግን ማውራትም ማልቀስም አንዳንዴ እኮ ይወጣልናል አይደል? አባቴ ንገረን እስቲ። ብዙ ሰው አዝኗል፣ ብዙ ሰው አልቅሷል በአንተ፣ ግን ትንሽ ንገረን። እናትን ብቻ ስታስታምም በዚህ እድሜ ትንሽ ንገረን። እናቴ የታመመችበት ማታ ብዙ አሟት ነበረ። ከዛ በኋላ ወደ ሚሽን ጤና ጣቢያ የሚል እንትን አለ፣ ወደ ጤና ጣቢያ ወሰድናት። ከዛ በኋላ ሪቨር ጻፉላት፣ ለሳ ማለት ነው። ሪቨር ሲጽፉላት ከዛ በኋላ ወደ ምኒልክ ላኳት። በዛም ቀን ብዙ መድኃኒት ብዙ እንትን ነበረ። ያን ያህል ብቁ የሆነ ገንዘብም የለንም። አይዞህ ይሄን ያበሩ አይዞህ እሺ ሰጠለ ይቅርታ ባይሽ ነገር በመጀመሪያ ማታ ላይ ህመሟ ሲነሳበት ማለት ነው። ከዛ በፊት ህመሟ ሳይነሳበት በፊት ወርቃ ነበረ። የሆነ ጉድጓድ አለ በቃ ቤት ፊት ለፊት እንደዚህ የሚያልፍ ዲሽ አለ። እዛ ውስጥ ወርቃ ነበረ። እንትን ይዛ ሸክም ይዛ እየሄደች ነበረ። በዛ ጊዜ ወርቃ ነበረ። ከዛ በኋላ በሆዷ ነበረ ወደቀችው። ከዛ በኋላ ህመሟ ተነካና ያ ማታ በጣም አመማት። ከዛ በኋላ ወደ ጤና ጣቢያ ወሰድና ከጤና ጣቢያ ደግሞ ሪቨር ጽፎልን ወደ ቀጥታ ወደ ምኒልክ። ከዛ በኋላ ምኒልክ በቃ በእንትን ማስታገሻ ምናምን እየሰጧት ከዛ በኋላ ያ ማታ ነው ኦፕሬሽን የተደረገችው፣ ሰርጀሪ ማለት ነው። ሰርጀሪ የተደረገችው ያ ማታ በቃ እኔ ያ ማታ የምትሞት መስሎኝ ነበረ። በቃ ምንም ነገር ማድረግ አልቻልኩም። እንዳትሞት ብቻ እየጸለይኩ ነበር። ከዛ በኋላ ለምትደሷል በጣም ስላመማት ነው አባት? በጣም ነው ያመማት። በዛ የተነሳ ነው በቃ ሆስፒታል ውስጥ ኦፕሬሽን ክፍል ስትገባ ምናምን ከዚህ በፊት አይተህ ስለማታውቅ ለዛ ነው አይደል ተረበሽኩ። አይዞህ ይሄ ሁሉ ሲሆን ከአባታችሁ የመጣ ምንም ነገር የለም? ምንም ነገር የለም። ለመደወል አባታችሁ ለማግኘት ሞክራችሁ አታውቁ? ሞክረናል። እሺ እኔ ብቻ አይደለም ሰዎቹም እሱን እንትን ለማድረግ ጠርቶታል፣ ግን እሱም ለመምጣት ፍላጎት አልነበረም። ከዛስ በኋላ ከሆስፒታል ወዲያው ወጣት ቆየች? ኦፕሬሽን ቆይታለች በጣም 2 ሰዓት ነው ምናምን እንደገባቸው። ማታ 7 ሰዓት ነበር። ማታ 7 ሰዓት ወጣች፣ 2 ሰዓት ገብታ። እሺ በጣም ነው ቆየችው። ያን አንተ ልጆች ቤት ነበሩ? አብራችሁ ነበራችሁ? ልጆቹ ቤት ነበሩ። እኔ ብቻ ነበርኩት ያን ጊዜ። ማንም ሰው አጠገቤን ነበር። ከዛ በቃ ከኦፕሬሽን ክፍል ስትወጣ አልጋ ይዛ ነበረ። ከዛ በኋላ አልጋ ይዛ እዛም እኔ ነበር ያስታመምኳት። ከዛ በኋላ የሆነ የኛ ጎረቤት አለች ዛራ የምትባል፣ በጣም ነው የሚቀራረቡት። እሷ መታ ነበረ። ከዛ እሷ ስትመጣ አልጋ ይዛ ነበረ ያን ጊዜ። እሷ ስትመጣ እኔም ገብቼ በቃ ልብስ ምናምን ይዤላት ገብቼ እኔም ሻወር ገብቼ ልብሴን ቀይሬ ከዛ በኋላ እንደ ብርድ ልብስ አይነት ነገር ወስጄላት እየሄድኩ እየተመላለስኩ አጥሜት ምናምን እየሰራሁ እዛ ነበረ እማደርስላት። በአንተ እድሜ በጣም ብዙ ልጆች ብዙ ነገር ያደርጋሉ። ብዙ ያንዳንዴ የኑሮ የዓለም እንዴት እንደምትሄድ ትንሽ ግራ ይገባል። ግን በጣም ጎበዝ ልጅ ነሽ፣ በጣም ጠንካራ